ፍሳቲዩብ እፍናቢቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን አለውኝ። ደስ ይላል። ሁሉ መልካም ተመስገን። ሰላም እንደሆነ እገምታለሁ። ሰላም እንደሆናችሁ እገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም። ለዛሬ የምንመለከተው በህይወታችን ውስጥ ሊጠቅመን የሚችል ድንቅ ነገር ውስጣችን እንዳለ ተረድተን ህይወታችን የምንቀይርበት ትልቁ ነገር እምቅ አቅም ያለው እኛ ጋር መሆኑን ተረድተን ሳይንሳዊ የሆኑ ነገሮችን ተግብረን ልምዶቻችን አስተካክለን ለውጥ መፍጠር እንድንችል የሚያግዘንና የሚረዳንን ነገር እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ እንደዚህም የደወል ምልክቷን ለሌላ ጊዜ እንዲደርሳችሁ ማብራት፣ ላይክ ማድረግ፣ ከወደዳችሁት ኮሜንት ማስቀመጥ አትርሱ። ለሌሎችም ሼር በማድረግ አጋሩ ማለት ነው። መልካም። ትልቁ ነገር በዓለም ላይ ትልቁ ነገር ለውጥ ሊፈጠር የሚችለው ምንድን ነው? ራስህን መረዳት ስትችል ነው። ስለዚህ አንቺ ራስሽ ስትረጅ፣ አንተ ራስ ስትረዳ፣ እኔ ራሴን ስረዳ ምን እንዳለኝ፣ ምን አይነት እምቅ አቅም እንዳለኝ፣ ምን ማበርከት እንደምችል፣ ምን መስራት እንደምችል፣ ምን ማከናወን እንደምችል፣ ምን አይነት መክሊት እንዳለኝ፣ ምን አይነት መሻት እንዳለኝ፣ ምን አይነት ነገር በህይወቴ ውስጥ እየተከናወነ እንደሆነ እረዳለሁ ማለት ነው። ይህንን ስረዳ የፈጣሪን ድንቅ ስራ እመለከታለሁ። ፈጣሪን አመሰግናለሁ። ከፈጣሪ ጋር በምስጋና ኮኔክት አደርጋለሁ። ህይወቴን ለመቀየር እሰራለሁ ማለት። ስለዚህ ራስን መረዳት ትልቁ ነገር ነው። ራስን ሲረዳ አንድ ሰው ምን ያደርጋል? ራሱን ይቀበላል። ያለበትን ሁኔታ ይቀበላል። ያለበትን ቦታ ያውቃል። ምን ቦታ ላይ እንዳለ ይገነዘባል። ከተገነዘበ ለመቀየር፣ ራሱን ለመለወጥ፣ ራሱን ለማስተካከል፣ ስኬታማ ለመሆን፣ ወደፊት ለመሄድ፣ ለመቀጠል፣ ለመገስገስ፣ ለመሻገር፣ ለማምለጥ ይጠቀማል ማለት። ስለዚህ ህይወታችን ልንቀይርበት የምንችለው ትልቁ ነገር ራሳችን ስንረዳ ነው። ራሳችን ስንረዳ ዋጋችን ከፍ ይላል። ራሳችን እንወዳለን፣ ፈጣሪን እንወዳለን፣ ቤተሰቦቻችን እንወዳለን፣ ሀገራችን እንወዳለን፣ አካባቢያችን እንወዳለን፣ ተፈጥሮን እንወዳለን። ከፈጣሪ ጋር በምስጋና ኮኔክት እናደርጋለን። ስለዚህ ራስን መረዳት ከምንም በላይ ሊቀድም የሚገባው ነገር ነው። ስለዚህ ብዙ ጊዜ በፊት ትምህርት ስንማር፣ አሁንም ትምህርት ላይ ያላችሁ ልጆች፣ ወጣቶች፣ በየትኛውም እድሜ ክልል ውስጥ ያላችሁ አሁንም ሁል ጊዜ ራስን ማስተማር ያስፈልጋል። ነገር ግን ትምህርት ስንማር የምንማረው ለእኔ ለራሴ ነው የሚል ነገር ብዙዎቻችን አልያዝንም ነበር። ለእኔ ለራሴ ነው የምማረው፣ ለራሴ ነው የማውቀው፣ ለራሴ ነው የሚጠቅመኝ የሚለውን ነገር ባለመረዳታችን የማንፈልገውን ውጤት ምን አድርገናል? አጭደናል ማለት። ስለዚህ የምንፈልገውን ነገር ለማግኘት በየትኛውም እድሜ ክልል ውስጥ ስንሆን ራሳችን ልንረዳ ይገባል። ራሳችን ስንረዳ ህይወታችን እንቀይራለን። ህይወታችን ለመቀየር ታዲያ ጊዜው አሁን ነው። ስለዚህ ሁኔታዎችን መቀበል፣ ሁኔታቸው የምንቀበለው ከአይ ያለበት። ለምሳሌ አንድ ሰው ሱስ ላይ ከሆነ ሱስ ላይ ያለበትን ሁኔታ ተቀብሎ ነገር ግን ከዛ ሱስ መውጣት የሚችልበትን ሁኔታ፣ ያ ሱስ የከበበው የመጣበት ሁኔታ በየትኛው ድርጊት ነው የሚለውን ነገር ምን ማድረግ፣ ይሄ የመጣበትን ነገር አውቆ ተረድቶ ያንን ነገር ሊቀይርበት የሚችልበትን ቦታ ፈልጎ አግኝቶ ህይወቱን መቀየር አለበት። ስለዚህ ከሱስ ለመራቅ ምን ማድረግ አለበት? ራሱን ከዛ ቦታ ላይ የሚወጣበት ሁኔታ መፍጠር መቻል አለበት። ስለዚህ ያንተን የራስን ነገር፣ ያንቺን የራስሽን ነገር፣ የኔን የራሴን ነገር፣ ጥሩ ነገር፣ በጎ ነገር፣ መልካም ነገር፣ ቀና ነገር፣ ውብ ነገር፣ ሸጋ ነገር መፍጠር የምንችለው ራሳችን ነን። ራስን መፍጠር የምትችለው። ስለዚህ ራስህ የፈጠርክበት በጎ ነገር ላይ ማረፍ የምትችለው ምን ስታደርግ ነው? መቀየር የሚገባህን ስትቀይር፣ ማስተካከል የሚገባህን ስታስተካክል፣ ከአንተ ጋር ደግሞ አብሮ መሄድ ያለበትን አብረህ ስታስቀጥል ህይወትን ትቀይራለህ። ህይወትን ለመቀየር ራስን መረዳት ወሳኙና ወሳኙ ነገር ነው። ስለዚህ ራሳችን እንረዳ፣ ህይወታችንን ለመቀየር እንወስን። ፈጣሪ የታመነ ነው። ብዙ ነገር ሊያደርግልን ሁልጊዜ ምን ከኛ ጋር ነው። ፈጣሪ ብዙ ነገር ሰጥቶናል። ያልሰጠን ነገር የለም። ጤና ሰጥቶናል፣ ሙሉ አካል ሰጥቶናል፣ ሙሉ ነገር ሰጥቶናል፣ አእምሮ ሰጥቶናል።
የጎደለን ነገር ምናልባት ጥቂት ሊሆን ይችላል። ያንን የጎደለን ነገር በእያንዳንዱ ነገር በመማር በማወቅ በመስራት በመተግበር ህይወታችንን መለወጥ እንችላለን። ትልቁ ነገር ታዲያ ለውጥ ሊፈጥርልህ የሚችለው ምን ስታደርግ ነው? ስትተገብር ነው። ካልተገበርክ በምንም አይነት ሁኔታ ልትለወጥ አትችልም። ስለዚህ መለወጥ የምፈልገውን ነገር መለወጥ ከፈለግ ስለዛ ነገር በደንብ መረጃ ኖሮ ዕውቀቱ ኖሮ ክሎቱ ኖሮ ያንን ነገር ደግሞ ስተገብር ትለወጣለህ። ስለዚህ ተግባር ላይ በደንብ ልገባ ይገባል። ይህንን ነገር ሁሉ ልታደርግ የምችለው ራስን ምን ስታደርግ ነው? ስትረዳ። ራስን ካልተረዳ እምቃቅም እንዳለ መማር እንደምትችል ማደግ እንደምትችል መስራት እንደምትችል መነገድ እንደምትችል መሮጥ እንደምትችል ብዙ ነገር ማከናወን እንደምትችል ስትረዳ አንተ የምፈልገውን ነገር ትመርጥና በመረጥከው የህይወት ዘርፍ ላይ ምን ታደርጋለህ? በደንብ ሰራለህ፣ ትኩረት አድርገህ ማለት። ስለዚህ ራስን መረዳት ከምንም በላይ ትልቁ ነገር ነው። ስለዚህ ራስን ልትረዳ ራስሽን ልትረጅ ይገባል ነው። ስለዚህ ራሳችን እንረዳ። ራሳችን ስንረዳ ህይወታችንን እንቀይራለን ነው። ስለዚህ ሰው ራሱን ካልተረዳ ምን ያለው ወደ ጽድቅ መንገድ አይሄድም። ራሱን ሲረዳ ለካ እኔ ድንቅ ፍጡር ነኝ፣ ፈጣሪ የፈጠረኝ የፈጣሪ ድንቅ ፍጡር ነኝ ብሎ ራሱን ከኃጢአት ከመጥፎ ቦታ ያርቃል። ያንን የሚያርቀው ምን ሲያደርግ ነው? ራሱን ሲረዳ። ራሱን ካልተረዳ ግን የሚሄደው በዘፈቀደ ነው፣ የሚነሳው በዘፈቀደ ነው። ሁሉን ነገር የሚያደርገው በግምት ነው። በግምት ከመኖር ኑሮ ወጥተህ ህይወትን በምስጋና ቃኝተህ ከፈጣሪ ኮኔክት አድርገህ እኔ ድንቅ ፍጡር ነኝ፣ ብዙ ነገር ማከናወን እችላለሁ፣ እኔ ጋር እንደዚህ እንደ ጣት አሻራዬ የተለየ ማንነት ያለኝ ለዚህ ምድር ማበርከት የምችል እምቅ አቅም ያለኝ ነኝ ብለህ ተረድተህ ህይወትን ልትቀይርበት የሚችልበትን ድንቅ ነገር ተላብሰህ መስራት ይጠበቅብሃል። ይህንን ለማድረግ ታዲያ አንቺ፣ እኔ ጊዜ ተሰጥቶናል። ጊዜያችንን በአግባቡ እንጠቀም። ጊዜያችን በአግባቡ ስንጠቀም፣ ስናነብ፣ ስናውቅ ስለ አንድ ነገር በጎ ነገር እያደረግን ያንን ነገር ህይወታችንን ስለዚህ ይህንን ሁሉ ሊቀይርልን የሚችለው ደስታ፣ ፍቅር፣ ሰላም ስንላበስ ነው። ደስታና ፍቅር በውስጣችን ስንላበስ ሌሎች ደስተኛ እንዲሆኑ እንሰራለን ማለት ነው። ፍቅር ሲኖረን ሌሎችን እንወዳለን ማለት። ስለዚህ ራስህን ልትወድ ራስህን ልታፈቅር ራስህ ውስጥ ሰላም ሊኖር ይገባል። ይህንን ነገር ማድረግ የምትችለው ታዲያ ምን ስትሆን ነው? ራስህን ስትረዳ ነው። ራስህን ካልተረዳ ህይወትን ልቀይርበት የምትችልበት እምቅ አቅም እንዳለ አታውቅም ማለት ነው። ስለዚህ ይህንን ራስህን ልትረዳ ይገባል። አንተ እምቅ አቅም የተሰጠ የፈጣሪ ድንቅ ፍጡር ነህ። ድንቅ ፍጡር ሆነ ተፈጥረ ውብ እና ድንቅ አድርገህ ፈጥሮኛል ብሎ ዳዊት እንደተናገረው ውብና ድንቅ ሆነን የተፈጠርን የሰው ልጆች ነን። የሰው ልጆች ደግሞ ፈጣሪ በእጁ ያበጃጀን የእጁ ስራዎች ነን። የእጁ ስራዎች ከሆንን እኛ መልካም ነገር፣ በጎ ነገር፣ ድንቅ ነገር፣ ውብ ነገር፣ ሸጋ ነገር ለዚህ ምድር አበርክተን ልናልፍ ይገባል። ይህንን ነገር ለማድረግ ታዲያ ጊዜው አሁን ነው። አሁን ጀምር፣ አሁን ስራ፣ አሁን በጎ ነገር አበርክት። ህይወትን ለመቀየር የምትችልበት እምቅ አቅም ያለው አንተ ጋር ነው፣ አንቺ ጋር ነው፣ እኔ ጋር ነው። ስለዚህ እዚህ ምድር ላይ በጎ ነገር ለማበርከት በደንብ ልንሰራ ይገባል ነው። ህይወታችን ለመቀየር ወስነን በደንብ ከሰራ ብዙ ነገሮችን መቀየር እንችላለን። ስለዚህ ራስን ለመቀበል አሁን አንተ ያለህበትን ሁኔታ መረዳት፣ ካለህበት ሁኔታ የምትወጣበትን መንገድ ማበጀት፣ ማስተካከል መፈለግ አለብህ። ያንን ፈልገህ አግኝተህ ህይወትህን ምን ማድረግ መቀየር መቻል። ስለዚህ ትልቁ ነገር ራስን መረዳት፣ ራስን መቀየር። የማትቀይረው ነገር ላይ አትታገል። መታገል ያለብህ የምትቀይረው ነገር ላይ። መቀየር የምትችለው ግን የመጀመሪያው ማን ነው? አንተ ነው። ውስጥህን ነው፣ ህይወትህን ነው መቀየር የምትችለው። ስለዚህ መቀየር የምትችለው ላይ ስትራግል አድርግ። ሌላው ነገር ላይ አትታገል። መታገል ያለብህ አንተ መቀየር የምትችለው ነገር ላይ ብቻ ይሁን ትኩረት እዛ ላይ ሆኖ ስትተገብር፣ ስትሰራ፣ ልምድ አድርገህ ህይወትን ለመቀየር ስትወስን ትለወጣለህ። ስለዚህ አንተ ትናንት የወሰንከው ውሳኔ ነው ዛሬ ምን እያደረገ ያለው እየነዳ ያለው። ዛሬ ላይ ግን አንተ መቀየር እንደምትችል መለወጥ እንደምትችል ፈጣሪ ድንቅ አምላክ እንደሆነ ፈጣሪ ብዙ ነገር እንዳደረገልን ህይወታችን እንደሚለውጥ ብዙ ነገር እንደምንሻገር በርካታ ነገሮችን እንደምናሻሽል
አሻሽለን ከኔ አልፎ ካንቺ አልፎ ካንተ አልፎ ሌሎች መትረፍ የምንችልበትን ድንቅ ማንነት የምንገነባበት ጊዜ ሰጥቶናል። ጊዜያችንን በአግባቡ እንጠቀም። ራሳችንን እንረዳ፣ ዋጋችንን እንረዳ፣ ህይወታችንን በደንብ እንቀይር። ህይወታችን ለመቀየር ታዲያ እንወስን፣ ወስነን እንስራ፣ ተግባር ላይ እንግባ። ብዙ ነገሮችን ያለህበትን ሁኔታ አሁን ተቀበለው። እሱን ተቀብለው መቀየር የምትችለውን ነገር ቀይር፣ ማስቀጠል የምትችለውን ነገር አስቀጥል። ህይወትን ወደፊት አሻግር። ድንቅ ጊዜ ይሁንላችሁ። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ሰላም ሁኑልኝ። ፍስሐ ቲዩብ፣ እፍናዊ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ